አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ከእናንተ ጋር እንዴት ነበር ኢድ? ከኔ ጋር በጣም ደስ ይል ነበር ማሻላ። ያው ሰገዳው አልሄድኩም መሄድ ስለማልችል ከልጅ ጋር ስለሆንኩኝ ማለት ነው። ዝም ስለሌለኝ መሄድ አልቻልኩም። ግን እዚሁ ባለሁበት በጣም ደስ የሚል ነበረ ማለት ነው። ከሰው ጋር ምናምን ወጣ እያልንም ጎረቤት ዞር እንትላላችሁ እና በቃ ብቻ ኢትዮጵያ በጣም ደስ ይላል ማለት ነው ኢድ እና ደስ ብሎ ነው። ከእናንተስ ጋር እንዴት ነበር ውድ ቤተሰቦቼ? ኢንሻአላህ ቀጣይ አመት ሁላ ይመላለስብን እላችኋለሁ። ለእናንተም ለእኛም ስራችንንም አላህ ይቀበለን። ሁላችንንም የለፋንበትን ስግደታችንንም ዱዓችንንም ጾማችንንም አላህ ይቀበለን ኢንሻአላህ። እና ቀጣይ አመት በሰላም ያደርሰን እና የዘንድሮ ኢድ በጣም ደስ ይል ነበር። ሰገዳ ቦታ ላይ ቪዲዮ ቅረጹልኝ ብያቸው ነበር። አያስቀርጹም ተከልክሏል አሉ። በአላህ እንዳትቀርጹ ስለተባሉ ማንም ሰው አንድ ሰው ስልኩን አንስቶ የቀረጸ ስለሌለ የኢድ ቪዲዮ የለኝም ማለት ነው። እና ቤቴን ነው የማሳያችሁ። አሁን ቤቴ እንዴት ፈርሽ እንዳልኩ የማሳያችሁ። እናንተ ስልኬን ማለቴ ቪዲዮ እየተወኩ ስለሆነ በቃ ወሬው ሁሉ ጠፍቶብኛል። ኢትዮጵያን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሁላችሁንም እወዳችኋለሁኝ። አላህ ይወደዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እናላችሁ ቤት ይሄን ይመስላል። በጣም ተነስቼ እንደዚህ ከርተብተብ ለማድረግ ሞክሬያለሁ ማለት ነው። እንደ አቅምቲ ይሄን ይመስላል። ምንጣፌን ትናንትና ጥቤ ስለነበር የኛውን ይሄንን ሌላ ቀይሬያለሁ ማለት ነው። እዚህ ጋር ረከቦት አለ። ቀሪብ ተደርጓል እንዳያችሁት። ዳቦ ቆሎ ተቆርጧል። ፈንዱሻ ነው የሚባለው። ፈንዲሻ ተፈክቷል። ሁሉ ነገር ጃሂዝ ነው። ኢድን ከኛ ጋር ፏ እንበልላችኋለሁ። እንደዚህ ነው በቃ። እንደዚህም ባይሆን በሀገር ላይ ሲሆን ኢድ ደስ ይላል ማለት ነው። ያው ተሰግዳል ነው እንጂ በጣም ነው ደስ የሚለው። በተለይ ብንሄድ ማለት ነው። ዳቦ ተጋግሯል። ምንም የቀረ የለም እላችኋለሁ ውድ ቤተሰቦች። አልሐምዱሊላህ በሀገር ላይ ሁሉ ነገር ያምራል ማለት ነው። ከሰው ጋር መደብለቁ ራሱ በጣም ነው ደስ የሚለው። በጣም ነው ደስ የሚለው በዓል ኢድ በኢትዮጵያ ማለት ነው። አልሐምዱሊላህ ላክልህም ያለፉት ቀናቶች ሁሉ አልፈዋል። ስለ ሁሉም ነገር አልሐምዱሊላህ ዛሬ ላይ ምንም አልሐምዱሊላህ ነው የምንለው። እና የኔ ቤት ይሄንን ይመስላል ኢድ ማለት ነው። በእኛ ቤት ይሄንን ይመስላል። ዝግጅቱ እዚህ ደርሷል። ድራውም ተጋግሯል፣ ዳቦውም ተጋግሯል። በጣም ያደክም ነበር በነገራችን ላይ ከልጅ ጋር ብቻ አልሐምዱሊላህ አልሐምዱሊላህ እዚህ አድርሰናል ማለት ነው። ቤተሰቦችን መንደር ስለነበር መንደር ቀረጽ አድርጌያለሁ የተወሰነ ወደ መጨረሻው አካባቢ ላይ ታይቷላችሁ። ይሄ እንኳን እንደገና ያሰማል እና ወደ መጨረሻው አካባቢ ይታያል ማለት ነው። የሚለው ያው ብዙውን እረሳዋለሁ። አብዛኛውን ጊዜ ብዙ ቤት ሄጃለሁ። ብዙ መቀረጽ የነበረበት ብቀርጽ ምንም የማይለኝ ግን እረሳዋለሁ። ቀልበ ቢስ ነኝ እና ትዝ ያለኝ ጊዜ ነው ብድግ የምለው መባን ነው እንጂ ለዛ ብዙ አልቀርጽም። ሰዓቱም እየሄደልኝ አይደለም። እናንተም ቪዲዮ እስከ መጨረሻው እያያችሁልኝ አይደለም። ምንም እየቆጠረ አይደለም ሰዓት እንዴት እንደሚያዝ ብታዩ። እና ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ በማየት እንድታበረታቱኝ ሁላችሁንም በትህትና እጠይቃችኋለሁ። ውድ ቤተሰቦቼ ስለምታደርጉ እንዴት ነበር ከልብ አመሰግናለሁ። በቀጣይ የምታዩት ማለት ነው። አሁን ይሰራ የሚቀጥለው ቪዲዮ ከጎረቤት ስለነበር እዛ የቀረጽኩት ማለት ነው። እና ሁሉ ይህን ይመስል ነበር። እንዴት አያችሁት? የኔን ኢድ ሙሉ ማለት ነው። እናንተንም ለዚህ ያብቃችሁ እላችኋለሁ ውድ ቤተሰቦቼ። እናመሰግናችኋለሁ። ቪዲዮዬን እስከ መጨረሻው እያልኳችሁ ነው። ሰብስክራይብ ሳታደርጉ የምትከታተሉኝ ደግሞ ሰብስክራይብ አድርጉኝ። እኔን ተጠቅመኝ። እናንተን ካልጎዳችሁ ምን ችግር አለው? እና ይሄውና እዚህ ማለት ነው መንደር ሄጄ ቀረጽኩ። በጣም ደስ ይላል። እጅ ስርት ስለሆነ በጣም ደስ ይላል ማለት ነው። ዳቦ ቆሎው እንደዚህ በዚህ መልኩ ሁሉ ነገር በቃ ተሟልቶ ዘወር ብለንም ቤተሰብ ጠይቀናል ማለት ነው።
እና ደስ ይል ነበር። በአጠቃላይ ኢዱ በጣም ነው ደስ የሚለው።